እንደማትወድክ ያወቅ ለምንድን ነው የምትለምናት? ልታስለፋኝ ፈልጋ ነው በእናትህ። አንድ ቀን ማለት ነው በቂ መሆኔን አይታ ከኔ ጋር ፍቅር እንደሚይዛት እርግጠኛ ነኝ። እስከማዚታት ድረስ ደግሞ ምንም ተስፋ አልቆርጥም። ማርያምን በጣም ወዳታለሁ። እሷን በቀልድ መተው አልችልም። ብቁነትክ እንዲታይልክ እሷን መለመን የለብክም። በእናትህ ተስፋ መቆርጥ አይመስለኝም። እሺ ተውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት አስበዋል? ስማኝ፣ አንተ የምትቆጨው ብቁነትክ ከማይታያት ፍቅረኛ በመቆየትክ እንጂ ራስክን አክብረክ እሷን ላንዴና ለመጨረሻ በመተውክ አይደለም። በቃ ተዋት እያልከኝ ነው? መተው ብቻ አይደለም፣ በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመርጥ። ውስጥ ላይ ያለው ንጽህና ካልታያት የእሷ ችግር እንጂ አንተ ጎዶሎነት አይደለም። መፈቀርና መከበር እንዳለብክ እሷን ለማሳመን የምታወጣውን ጉልበት ወደ ስኬትህ አድርገው፣ ወደ ዓላማህን አድርገው። እሱማ እውነትህን ነው። ማርያምን እንድትወደኝ ማለት ነው እሷን መለመን ሰልችቶኛል፣ ድክም ብሎኛል። አሁንስ በቃ መለወጥ አለብኝ። ከዚያ አዘቅት መውጣት አለብኝ። ጀግና፣ የምታቀርበው ፍቅር ከማይታያት ሴት ጋር ጊዜህን ማጥፋት ስታቆም ልብህ ለመረዳት ሰከንዶች የሚፈጅባት ሴት ወደ ህይወትክ ትመጣለች። እግዚአብሔር በር ሲዘጋብክ አንተ የማታየው ሌላ አዲስ በር እየከፈተልክ ስለሆነ ነው። ግን አንተ እድሉን ስጠው። በማትፈቀርበት ቦታ አትቆይ። የሆነ ሴት ወደሃታል፣ እሷስ ያንተ ክብር፣ ያንተ ንጽህና፣ ያንተ ልብ አልታያትም? ምን ታደርጋለህ? እዛ ውጣ። እግዚአብሔር እየመራ ነው። ሆን ብሎ በሩን እየዘጋበ ነው። አንተ ማይታይ ከሆነ ግን እያንኳኳ እድሜ ልክ ትኖራለህ።